ከመሆን አስተማሪያችሁ ሳልሆን ወንድማችሁ let me tell you something በጣም በብዙ ስትራግል ውስጥ የማልፍ ልጅ ነኝ። ምናልባትም ኢንተርናል ስትራግል አለ፣ በሐሳብ በስሜት በጣም ከባድ የሆነ ፋይት ከውስጥ ጋራጋለው፣ ከኑሮ ጋር ስትራግል አረጋለሁ። እነዚህ የምትመለከቷቸው ልብሶች ቲክቶክ ላይቭ ላይ እንግዲህ ልብሶችን እሸጣለሁና ሰርቫይቭ ለማድረግ ለመኖር፣ ለመብላት፣ የቤት ኪራይ ለመክፈል ከነዚህ ጭንቀቶች መውጣበት አንድ ነገር ሆኖ አግኝቼዋለሁ። ቢ ኦተንቲክ፣ በህይወታችሁ ሪል ሁኑ። ፐርፌክት ሳይሆን ሪል ሁኑ። ሪል ስትሆኑ ብዙ ነገሮችን ማሸነፍ ትችላላችሁ። እውነተኛ ሰላም ያለው በእውነተኛነት ውስጥ ነው እና ብዙ ሰው ራሱንም ይሸውዳል፣ ሰዎችን ይሸውዳል። በመደበቅ ውስጥ ማክስ በማድረግ ውስጥ ያለው ጭንቀት ነውና እናንተ ትክክለኛ ማንነታችሁና ሰዎች ደግሞ ስለናንተ የሚያውቁት ነገር ሲለያይ እዳ ይሆንባችኋል። አንዳንዴ ቀጣይ የምታሳዩት ነገርም ሊጨንቃችሁ ይችላልና ያላችሁን ነገር ይዛችሁ ቅረቡ እና እውነተኛ መሆን በጣም ትልቅ ማምለጫ መንገድ ነው። እውነት ከባድ ነው፣ ምክንያቱም አሁን የምላችሁን ነገር ማንም ደፍሮ አያደርገውም። ማንም ሰው ደፍሮ ትክክለኛ ህይወቱን አያሳይም። ትክክለኛ ህይወቱን የምሬን ነው የምልህ። ልትቀይረው የከበደህ ልብስ፣ በየወሩ የቤት ኪራይ ሲመጣ የምትጨነቅበት ሁኔታ ለሰዎች ብትናገር ያንተ ደካማነት የሚወጣ ስለሚመስልህ አታሳይ ትችላለህ። ግን ኖ አይደለም። your personal reality እና ሰዎች ደግሞ ስላንተ የሚያውቁት ነገር የተለያየ ከሆነ በጣም ከባድ ነው። ሲሪየስሊ አይደለም ለሰዎች ማሳየት። በእርግጥ መቀየር ያልቻልነውን ጫማችንን ስንመለከተው በጣም ስለሚጨንቀን ፊታችን እንዞራለን። ህይወታችን ላይ ያሉ ችግሮችን አይተን ለመቀየር አንችልም። ምክንያቱም አእምሯችን ደካማ ስለሆንክ ነው ይሄንን ህይወት የሰጠ ስለሚለን፣ ራሳችን ለራሳችን ደካማ ስለሆንክ ነው ስላልሆነልን ነው የሚል ድምፅ ስለሚሰጠን ሰዎችም ልክ በዛ መንገድ ትሪት የሚያደርጉን ነው የሚመስለን። ኦፍኮርስ ሊያደርጉን ይችላሉ፣ ግን ነፃ አያወጣም። ቁርስና ምሳን የምትቀጣ ሰውዬ ጓደኛ ጋብዞ ኦር የሆነ ብር ድንገት አግኝተ በጣም ትልቅ የሆነ ሌግጀሪ የሆነ አካባቢ ሄደ በርገር ስትበላ ኦር የሆነ ነገር ስታደርግ ለሰው ሼር ማድረግ ማለት ወይም ፖስት ማድረግ ሶሻል ሚዲያ ላይ ከኔ ኢማጂን ምን ያክል እዳ እንደሚሆንብህ አንተ ስትመጣ፣ ግን ያንተ ፐርሰናል ሪያሊቲ እዚህ ጋር ነው ችግር ነው እና ቢ ኦተንቲክ። በተቻላችሁ መጠን ቢ ኦተንቲክ፣ ቢ ሪል። ፐርፌክት የሆነ ታይም አይመጣም። ለመደሰት ፐርፌክት የሆነ ጊዜ አይመጣም። የሆነ ገንዘብ ሲገኝ ፐርፌክት አይኮንም። ግን እውነተኛ በሆናችሁ ቁጥር፣ ሰልፍ አዌርነሳችሁ ከፍ ባለ ቁጥር፣ ነገሮችን መመልከት፣ የእናንተን ድክመትና ጥንካሬ ማየት በጀመራችሁ ሰዓት ሰላማችሁ ይመጣል። ምክንያቱም ፈጣሪም የሚሰራው በእውነት ውስጥ ስለሆነ፣ በእውነት ውስጥ ማስመሰል ውስጥ እግዚአብሔር የለም። ሰዎች እንዲሉኛል በሚል ከንቱ የሆነ ካልኩሌሽን ውስጥ እግዚአብሔር አይገለጥም የለም። እና ሰላማችሁ የምር እንዲመጣ የምትፈልጉ ከሆነ ኦተንቲሲቲን ተለማመዱ። እና ያው ልብሶችን የምትፈልጉ ሰዎችን በዚህ አጋጣሚ ግዙኝ። ኤኒታይም ማውራት ትችላላችሁ። ቱታዎች አሉ፣ እዚህ ጋርም ልብሶች፣ ጃኬቶች ምናምን ስላሉ እሸጣለሁ። ይሄ የተቀመጥኩበት ወንበር የኔ ወንበር አይደለም። አከራዮቼ ቦታ ጠቧቸው ነው እኔ ቤት ያስቀመጡ። ስለዚህ ሶፋ እገዛለሁ የሆነ ቀን። ይሄን ነው ዛሬ ማስተላለፍላችሁ። ሰብስክራይብ እያደረጋችሁ እንደዛ አይነት አዳዲስ ላይፍ ቲፖችንም የምትፈልጉ ከሆነ ሰብስክራይብ አድርጉ።